ሰላም ጤና ይስጥልኝ። በዛሬው ቪዲዮ የኤምአይ ምርት የሆኑትን የኤምአይ 1080 እና የኤምአይ 2K ካሜሮች የያዟቸውን ፊቸሮች አስረዳችኋለሁ። ሁለቱም ካሜሮች ከምስል ጥራት የዘለለ ብዙም ልዩነት የላቸውም። ስለ ፊቸራቸው ኢንዲቴል ከመግባቴ በፊት እነዚህን ካሜሮች ለመጠቀም የሚያስፈልጓችሁን ሁለት ነገሮች ልንገራችሁ። የመጀመሪያው ይህንን ካሜራ ለመጠቀም የዋይፋይ አገልግሎት ያስፈልጋችኋል። ባለገመድ ወይም ደግሞ ገመድ አልባ ልክ እንደዚህ የዋይፋይ ራውተሮች ካሏችሁ ቤታችሁ ውስጥ እነዚህን ካሜሮች መጠቀም ትችላላችሁ። ከዚህ በተጨማሪ ደግሞ እነዚህን ካሜሮች ለመጠቀም የግድ የመብራት አገልግሎት ወይም ደግሞ ኤሌክትሪክ ተሰክተው የሚሰሩ ካሜሮች ናቸው። ስለዚህ ዋይፋይ እና መብራት እነዚህን ካሜሮች ለመጠቀም የግድ ያስፈልጓቸዋል። የመጀመሪያው ፊቸር ሁለቱም ካሜሮች ከምስል ጥራት የተለየ ብዙም ልዩነት የላቸውም ብያቸዋለሁ። የመጀመሪያው ፊቸራቸው 360 ዲግሪ ወደ ግራና ወደ ቀኝ እየተሽከረከሩ መቅረጽ ይችላሉ። ከዚህ በተጨማሪ ደግሞ 106 ዲግሪ ወደ ላይና ወደ ታች እየተንቀሳቀሱ መቅረጽ ይችላሉ። ይህም ሙሉ እይታ ይሰጣችኋል ማለት ነው። እንቅስቃሴዎቹን ለመቆጣጠር ደግሞ ሁለት መንገድ መጠቀም ትችላላችሁ። የመጀመሪያው የሞባይል አፕሊኬሽን አለው። የሞባይል አፕሊኬሽን ውስጥ ገብታችሁ በእጃችሁ እንዲህ እንደምታዩት ከስልካችሁ ላይ ያለውን ነገር ወደ ግራ ወደ ቀኝ እያንቀሳቀሳችሁ ትራክ ማድረግ ትችላላችሁ። ሁለተኛው መንገድ የሚሆነው ደግሞ እንቅስቃሴዎችን በመከታተል እነዚህ ካሜሮች መንቀሳቀስም ይችላሉ። በእነዚህ ሁለት መንገድ ካሜሮቹ እየተንቀሳቀሱ ያለውን ነገር ወደ ስልካችሁ ያሳያችኋል ማለት ነው። በመቀጠል ካሜሮቹ ድምፅ እንድታስተላልፉና ድምፅ እንድታዳምጡ ይረዳቸዋል። ይህ ማለት ከስልካችሁ ወደ ካሜራው ድምፅ ማስተላለፍ ትችላላችሁ። ከካሜራው ደግሞ በስልካችሁ ካሜራው አካባቢ ያለውን እንቅስቃሴ ማዳመጥ ትችላላችሁ ማለት ነው። ሌላው ካሜሮቹ የምስል ጥራት ልዩነት አላችሁ ብያችኋለሁ። ይህ በ1080 መቅረጽ ሲችል ይሄኛው ደግሞ በ2K ሪዞሉሽን መቅረጽ ይችላል። ያ ማለት ሁለቱም 6 ጊዜ ዙም ማድረግ ያስችሏቸዋል። በዚህም እስከ 70 ሜትር ያለን ቦታ ፊት ለፊት በደንብ አድርገው ያሳያችኋል። ግን ልዩነቱ የሚመጣው ይሄኛው ካሜራ ዙም እያደረጋችሁ በምታዩበት ሰዓት የምስል ጥራቱ በጣም እየቀነሰ ሲመጣ፣ ይሄኛው ደግሞ የተሻለ የምስል ጥራት ይሰጣችኋል ማለት ነው። ይህም አጠር ያለ ቦታ ከሆነ ይሄኛውን ካሜራ መጠቀም ትችላላችሁ። በጣም ረዥምና ሰፊ ቦታ ከሆነ ደግሞ ይህንን ካሜራ በመጠቀም ጥርት ያለን ነገር በስልካችሁ እንድትከታተሉ ይረዳችኋል ማለት ነው። ከዚህ በተጨማሪ ሁለቱም ካሜሮች የኢንፍራሬድ ናይት ቪዥን ሰንሰር ሲኖራቸው በጨለማ በብላክ ኤንድ ዋይት ስክሪኑ ላይ በምታዩት መንገድ ያለውን ነገር በጥራት ያስቃኟቸዋል። እነዚህም ካሜሮች ለኢንዶር ወይም ደግሞ ለቤት ውስጥ አገልግሎት ብቻ መጠቀም ሲችሉ ፀሐይ፣ ዝናባማ እንዲሁም ከፍተኛ አቧራ ያለባቸው ቦታዎች ላይ መገጠም የለባቸው። እነዚህ ካሜሮች ቀጥታ እያንዳንዱ እንቅስቃሴ ወደ ስልካችሁ ማሳየት ሲችሉ ያላያችሁትን ወይም ደግሞ ያለፋችሁን ነገር ደግሞ መልሳችሁ ለማየት ከፈለጋችሁ በሁለት አይነት መንገድ እነዚህን ነገሮች ማድረግ ትችላላችሁ። የመጀመሪያው ቀጥታ ወደ ስልካችሁ ሪከርድ እያደረገ እንዲያስቀምጥ ማድረግ ትችላላችሁ። ሁለተኛው መንገድ ደግሞ ስልካችሁ ላይ ስቶሬጅ እንዳይዝብኝ የምትሉ ከሆነ ሚሞሪ ካርድ ካሜሮቹ ላይ በማስገባት ያለውን ነገር ሪከርድ እያደረገ ያስቀምጥላችኋል ማለት ነው። ካሜራው ከራሱ ጋር የሚመጣ 2 ሜትር ኬብል እና እንዲሁም ፔድስትል የሚባል አቃፊ መሳሪያ አብሮት ይገኛል። ከዚህ በተጨማሪ ደግሞ እነዚህን ካሜሮች ለመኖሪያ ቤት፣ ለፋርማሲ፣ ለሱቆች እንዲሁም ፀሐይና ዝናብ የማያገኝባቸው ቦታዎች ላይ መጠቀም ትችላላችሁ። እነዚህን ካሜሮች የምትፈልጉ ከ1 ዓመት ዋስትናና ከነፃ ገጠማ ጋር ባላችሁበት መተን እንሰራላችኋለን። ስልካችንን ከስር ታገኛላችሁ። መልካም ጊዜ